በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 17ኛ ተአምር ጸሎቱ በረከቱ አማላጅነቱ ለዘላለም በእውነት ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። አንጎት በሚባል ሀገር የአባታችን የተክለ ሃይማኖት የመታሰቢያ በዓል ባለጸጋው እንደ ብልጽግናው ሰንጋ እንዲሁም በግና ፍየል ለእርድ እያቀረበ ድሃውን በአቅሙ መጠን ዶሮ እያረደ በታላቅ ክብር ያከብሩት ነበር። ስለዚህም ነገር በግና ፍየል ለማቅረብ የማትችል አንዲት ድሃ ሴት ለአባታችን ለተክለ ሃይማኖት የመታሰቢያ በዓል የምታቀርበውን ዶሮ ለመግዛት ወደ ገበያ ሄደች። በገዛችውም ዕለት ጭልፊት አሞራ ወሰደባት። ነጥቆ በወሰደባትም ጊዜ የገዛሁት ለአባታችን ለመታሰቢያው በዓል አርደው ዘንድ ነውና ዶሮዬን እንዳትበላብኝ በተክለ ሃይማኖት አምኜሃለሁ አለችው። ከዚህም በኋላ በ8ኛው ቀን የክቡር አባታችን የተክለ ሃይማኖት የመታሰቢያ በዓል በሚከብርበት ዕለት በቤተ ክርስቲያኑ መድረክ ክንፎቹን እየቀመለና እያራገፈ ብታየው ዶሮዬን አገኘሁት ብላ ተናገረች። ጸሎቱ በረከቱ አማላጅነቱ በእውነት ለሁላችን ይደረግልን፣ አሜን። 18ኛ ተአምር ጸሎቱ በረከቱ አማላጅነቱ ለዘላለም በእውነት ይደረግልና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በምድረ ሙገር በቅሎ ጠባቂ ሰው ነበርና በቅሎን ውሃ ያጠጣ ዘንድ ከምንጭ ውሃ ቀረበው። ከበታችም ውሃ የምትቀዳ አንዲት ሴት ስለነበረች እስክቀዳ ድረስ እባክህ በቅሎን ውሃ ከማጠጣት ታገሰኝ አለችው። በቅሎ ጠባቂው ግን እምቢ አሻፈረኝ አላት። በዚያን ጊዜ በቅሎን ከማጠጣት ታገስ ብላ በተክለ ሃይማኖት አማለችው። በቅሎውም ይህን የመሐላ ቃል በሰማ ጊዜ ይህንን የመሐላ ቃል እየሰማው ለመጠጣት አይቻለኝም እንደማለት ራሱን እየነቀነቀ አልጠጣም አለ። በቅሎ ጠባቂውን በልጓም አፉን ይዞ የጠጣ ዘንድ ስላስገደደው የመሐላውን ቃል ባለመስማቱ በቅሎ ሰውየውን ረገጠው። ከዚያም ያጠጣው ዘንድ ስላልተቻለው ከወንዙ በታች በኩል አወረደውና በዚያን ጊዜ በቅሎ ውሃውን እየተቻኮለ ጠጣ። ጸሎቱ በረከቱ አማላጅነቱ በእውነት ይደረግልን፣ አሜን። 19ኛ ተአምር ጸሎቱ በረከቱ አማላጅነቱ ለዘላለም በእውነት ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በምድረ ሙገር አንድ ሰው ማር ተሸክሞ በተዘራ እህል ውስጥ ገባ። ባለ እህሉም እህሌን ታጠፋለህና ወደ መጣህበት ጎዳና ተመለስ ሲል በአባታችን በተክለ ሃይማኖት አማለው። ሰውየውም ምን ሁልጊዜ ተክለ ሃይማኖት ይለኛል፣ እምቢ አልመለስም ነው የምልህ አለው። እንደዚህም ብሎ በተዘራው እህል መካከል ለመሄድ እግሩን አንስቶ አንድ እርምጃ ለመራመድ ሲሞክር ተሰነካክሎ ወደቀና ማሩን የያዘው ዕቃ ተሰበረ። ከዚያም የተሰበረውን የማር ዕቃ አፍሶ እነሳለሁ ሲል የመሐላውን ቃል ባለመስማቱ ንቦች በድንገት መጥተው ነደፉት። የነደፉን በመቻኮል ራቁቱን ወደ መጣበት ጎዳና እንዲመለስ አስገደዱት። ከዚያም በተዘራው እህል መካከል ሁለተኛ እንዳያልፍ መንገዱን ዘግተው ያዙበት። ጸሎቱ በረከቱ አማላጅነቱ በእውነት ይደረግልን፣ አሜን። 20ኛ ተአምር ጸሎቱ በረከቱ አማላጅነቱ ለዘላለም በእውነት ይደረግልና አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በምድረ ሙገር ዳስ በምትባል ሀገር የአባታችን የተክለ ሃይማኖት የመካነ ጸሎቱ ቦታ ነበረች። የአባታችን መታሰቢያው በሚደረግበት ዕለት ወገቧ የጎበጠ ምጽዋት ለመለመን አንዲት ሴት መጣች። እሷም ፍጹም ሽባ የሆነችና አንገቷ ከእግሮቿ ጋር የተጣበቀ ወደ ግራም ሆነ ወደ ቀኝ ለመዞር የማትችል ስትሆን ውሃም ለመጠጣት በፈለገች ጊዜ በሰሃን እንጂ በዋንጫ ለመጠጣት አይቻላትም ነበር። በዚህችው የአባታችን መታሰቢያ የሚደረግበት ዕለት ጠላ በሳህን ስትጠጣ እያለች አባታችን ተክለ ሃይማኖት ከወደ ኋላ አንገቷን ሳብ አድርጎ ወገቧና እግሮቿን አቃናው። በዚህም ጊዜ በታላቅ ቃል ጮኻ የአንድ መነኩሴ እጅ ከወደ ኋላ ስለሳበኝ አጥንቶቼ ሁሉ ተንቃቁ አለች። ይህንን ብላ በእግሮቿ ቀጥ ብላ ቆመችና ፈጽሞ ጤነኛ ሆነች። እስከ ዕለተ ሞቷም ድረስ እግዚአብሔር በአባታችን በተክለ ሃይማኖት እጅ እንደፈወሳት ቸርነቱን ስትነግር ኖረች። ጸሎቱ በረከቱ አማላጅነቱ በእውነት ይደረግልን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 17ኛ ተአምር
ጸሎቱ በረከቱ አማላጅነቱ ለዘላለም በእውነት ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። አንጎት በሚባል ሀገር የአባታችን የተክለ ሃይማኖት የመታሰቢያ በዓል ባለጸጋው እንደ ብልጽግናው ሰንጋ እንዲሁም በግና ፍየል ለእርድ እያቀረበ ድሃውን በአቅሙ መጠን ዶሮ እያረደ በታላቅ ክብር ያከብሩት ነበር። ስለዚህም ነገር በግና ፍየል ለማቅረብ የማትችል አንዲቱ ድሃ ሴት ለአባታችን ለተክለ ሃይማኖት የመታሰቢያ በዓል የምታቀርበውን ዶሮ ለመግዛት ወደ ገበያ ሄደች። በገዛችውም ዕለት ጭልፊት አሞራ ወሰደባት። ነጥቆ በወሰደባትም ጊዜ የገዛሁት ለአባታችን ለመታሰቢያው በዓል አርደው ዘንድ ነውና ዶሮዬን እንዳትበላብኝ በተክለ ሃይማኖት አምያለሁ አለችው። ከዚህም በኋላ በስምንተኛው ቀን የክቡር አባታችን የተክለ ሃይማኖት የመታሰቢያ በዓል በሚከብርበት ዕለት በቤተ ክርስቲያኑ መድረክ ክንፎቹን እየቀመለና እያራገፈ ብታየው ዶሮዬን አገኘሁት ብላ ተናገረች። ጸሎቱ በረከቱ አማላጅነቱ በእውነት ለሁላችን ይደረግልን፣ አሜን። 18ኛ ተአምር ጸሎቱ በረከቱ አማላጅነቱ ለዘላለም በእውነት ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በምድረ ሙገር በቅሎ ጠባቂ ሰው ነበርና በቅሎን ውሃ ያጠጣ ዘንድ ከምንጩ ውሃ ቀረበው። ከበታችም ውሃ የምትቀዳ አንዲት ሴት ስለነበረች እስክቀዳ ድረስ እባክህ በቅሎን ውሃ ከማጠጣት ታገሰኝ አለችው። በቅሎ ጠባቂው ግን እምቢ አሻፈረኝ አላት። በዚያን ጊዜ በቅሎን ከማጠጣት ታገስ ብላ በተክለ ሃይማኖት አማለችው። በቅሎውም ይህን የመሐላ ቃል በሰማ ጊዜ ይህንን የመሐላ ቃል እየሰማው ለመጠጣት አይቻለኝም እንደማለት ራሱን እየነቀነቀ አልጠጣም አለ። በቅሎ ጠባቂውን በልጓም አፉን ይዞ ይጠጣ ዘንድ ስላስገደደው የመሐላውን ቃል ባለመስማቱ በቅሎ ሰውየውን ረገጠው። ከዚያም ያጠጣው ዘንድ ስላልተቻለው ከወንዙ በታች በኩል አወረደውና በዚያን ጊዜ በቅሎ ውሃውን እየተቻኮለ ጠጣ። ጸሎቱ በረከቱ አማላጅነቱ በእውነት ይደረግልን፣ አሜን። 19ኛ ተአምር ጸሎቱ በረከቱ አማላጅነቱ ለዘላለም በእውነት ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በምድረ ሙገር አንድ ሰው ማር ተሸክሞ በተዘራ እህል ውስጥ ገባ። ባለ እህሉም እህሌን ታጠፋለህና ወደ መጣህበት ጎዳና ተመለስ ሲል በአባታችን በተክለ ሃይማኖት አማለው። ሰውየውም ምን ሁልጊዜ ተክለ ሃይማኖት ይለኛል፣ እምቢ አልመለስም ነው የምልህ አለው። እንደዚህም ብሎ በተዘራው እህል መካከል ለመሄድ እግሩን አንስቶ አንድ እርምጃ ለመራመድ ሲሞክር ተሰነካክሎ ወደቀና ማሩን የያዘው ዕቃ ተሰበረ። ከዚያም የተሰበረውን የማር ዕቃ አፍሶ እነሳለሁ ሲል የመሐላውን ቃል ባለመስማቱ ንቦች በድንገት መጥተው ነደፉት። የነደፉን በመቻኮል ራቁቱን ወደ መጣበት ጎዳና እንዲመለስ አስገደዱት። ከዚያም በተዘራው እህል መካከል ሁለተኛ እንዳያልፍ መንገዱን ዘግተው ያዙበት። ጸሎቱ በረከቱ አማላጅነቱ በእውነት ይደረግልን፣ አሜን። 20ኛ ተአምር ጸሎቱ በረከቱ አማላጅነቱ ለዘላለም በእውነት ይደረግልን። አባታችን ተክለ ሃይማኖት ያደረገው ተአምር ይህ ነው። በምድረ ሙገር ዳስ በምትባል ሀገር የአባታችን የተክለ ሃይማኖት የመካነ ጸሎቱ ቦታ ነበረች። የአባታችን መታሰቢያው በሚደረግበት ዕለት ወገቧ የጎበጠ ምጽዋት ለመለመን አንዲት ሴት መጣች። እሷም ፍጹም ሽባ የሆነችና አንገቷ ከእግሮቿ ጋር የተጣበቀ ወደ ግራም ሆነ ወደ ቀኝ ለመዞር የማትችል ስትሆን ውሃም ለመጠጣት በፈለገች ጊዜ በሰሃን እንጂ በዋንጫ ለመጠጣት አይቻላትም ነበር። በዚህችው የአባታችን መታሰቢያ የሚደረግበት ዕለት ጠላ በሳህን ስትጠጣ እያለች አባታችን ተክለ ሃይማኖት ከወደ ኋላ አንገቷን ሳብ አድርጎ ወገቧና እግሮቿን አቃናው። በዚህም ጊዜ በታላቅ ቃል ጮኻ የአንድ መነኩሴ እጅ ከወደ ኋላ ስለሳበኝ አጥንቶቼ ሁሉ ተንቃቁ አለች። ይህንንም ብላ በእግሮቿ ቀጥ ብላ ቆመችና ፈጽሞ ጤነኛ ሆነች። እስከ ዕለተ ሞቷም ድረስ እግዚአብሔር በአባታችን በተክለ ሃይማኖት እጅ እንደፈወሳት ቸርነቱን ስትነግር ኖረች። ጸሎቱ በረከቱ አማላጅነቱ በእውነት ይደረግልን፣ አሜን።